ትውልድ በመምህራን ይቀረጻል ሀገር በትምህርት ትበለጽጋለች በሚል መሪ ቃል የመምህራን ውይይት ከትምህርት ቤት ጀምሮ በየደረጃው ባለ የአስተዳደር መዋቅር ሲካሄድ ቆይቷል። የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በተገኙበት የውይይቱ ማጠቃለያ መድረክ ሲካሄድ በአዲስ አበባ ከተማ በአጭር ጊዜ ውስጥ እየተከናወኑ ባሉ የልማት ስራዎች መደነቃቸውን ተሳታፊ መምህራኑ ተናግረዋል። በጣም በርካታ ነገሮችን አይተናል። ዛሬ ብቻ ሳይሆን በተደጋጋሚ አይቻቸዋለሁ። ደስ ብሎኛል። በግሌ ማመስገን ፈልጋለሁ። ቀጥዬ ግን የአቃቂ ልጅ ነኝ እንደ ማለት የመጠን ይሄ ነገር ቦሌ ቡልቡላ ላይ ዛሬ አይተናል። መናፈሻዎች አቃቂ ላይ ምን ታስቧል? እንደ ትምህርት ለተሰሩ የማስፋፊያ ግንባታ ለተማሪዎች ምገባ ኮሪደር ልማትና እንዲሁም ለትራንስፖርት አቅርበት እየተገነቡ ላሉ ለትላልቅ የተርሚናል ግንባታዎች በአጠቃላይ ክብርት ከንቲባችን እዚህ ያላችሁ አመራሮች ሁላችሁንም ማመስገን ፈልጋለሁ። አይምሮ ከሚወደው አንዱ ነገር አረንጓዴ ነገር ነው። አረንጓዴ ነገር ትውልድ ያያየ ይሄን የምታዩትን ኮሪደር እንደቀላል አትዩት። ዛሬ አይደለም ለሚቀጥለው ጄኔሬሽን ትልቅ ግብአት ነው የሚሆንልን። እኛ መምህራን የማንም ፖለቲካ ፓርቲ መጫወቻ አንሆንም። የማንም እኛ ጥያቄያችንን የምናቀርበው ለመንግስትና ለመንግስታችን ብቻ ነው እንጂ እከሌ እንደዚህ ያለ ለሚለው ነገር በር አንከፍትም። የተሰራውን ነገር መናገር ኃጢያት አይደለም እኮ። ኦፕቲሚስቲክ ነን እኛ። we are open minded። በቃ የተሰራውን ነገር እንናገራለን፣ እንመሰክራለን። መምህራኑ በኢኮኖሚያዊና ማህበራዊ ተጠቃሚነት እንዲሁም በትምህርት ዘርፉ ጥራትና አስተዳደራዊ መዋቅር ጋር የተያያዙና ቢፈቱ ያሏቸውን ችግሮች አንስተው በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና በምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ምላሽና ማብራሪያ ተሰጥቷቸዋል። ገላንኩራ ላይ ስንገባ በ57 ቀን ሲሉ እኔ ጆሮ ማመን ያቃተኝ በ57 ቀን ውስጥ ነው እነዚህ ልማቶች ይሰሩት ብላ ገላጫው አስተነግረን በ57 ቀን ውስጥ የመስራት ከተቻለ 5 አመት ሙሉ የመምህራን ሆስፒታል ለምን አልተሰራ? የሆስፒታል ግንባታ ያስፈልጋል ለመምህራን። ይሄን ኢኒሺዬቲቭ ወስዶ መሬት እንድናቀርብለት በጣም ይገፋን የነበረው መምህራን ማህበር ነው። ለዛ የሚሆን መሬት አዘጋጅተን መሬት አስረክበን መነሻ ካፒታል መድበን ስራውን የሚመራው ግን ተቋማዊ በሆነ መንገድ መምህራን ማህበር ነው። በእኛ በኩል ግን እንደ አዲስ አበባ ከተማ አስተዳደር ኮሚትመንታችን ተወተናል ብዬ አስባለሁ። ከዛ በላይ ተጨማሪ ድጋፍ ያስፈልጋል፣ ምንም ጥርጥር የለውም ያስፈልጋል። የሥራ ላይ ስልጠና እየተሰጠ አይደለም። በቋንቋም በሌሎችም በሚፈቅደው በጀት በሚመደቡ ሀብት ልክ ስልጠናዎች ያስፈልጋሉ። ይሄን እኛም ወደፊት ትኩረት የምናደርግበት እንደሆነ እንደ ከተማ መወሰድ ይገባል ብዬ አስባለሁ። ቤት ማለት ለመምህሩ ቤት አይደለም፣ ቢሮ ነው። ፈተና የሚያርምበት የልጆቹ ደብተር የሚያይበት ተብለን በጣም የተሰጠን ልበ ሙሉ የሚነካ በቃ ደስ የሚል ተስፋ ተሰጥቶን ነበር። ልትመለከቱልን የሚገባ ነገር ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ወደ 350 ማህበር ተደራጅታቸዋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል። መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት 2 አመት የፈጀ ኔጎሺዬሽን ነው ስናካሄድ የቆየነው። ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኔ ሰርፕራይዙ ይሄ ነው። ያልተደራጃችሁ አትሞኙ፣ ተደራጁ። የደረጃ እድገት መሰላሉን የቆመበት ሁኔታ ተጠንቶ ምላሽ አስቸኳይ ምላሽ ቢሰጠን ያለውን ሳችን አዲስ አበባ ካለው የቤት ክራይ አንፃር ታሳቢ ቢደረግ እላለሁ። እናት ያላትን ሳትሰስት ፍትሃዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። 5000 ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን
ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት። ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታየት ያለበት። ሁለተኛ ይሄን ከ850 3000 ብር ባደረስን ሰዓት ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነፃ አገኙ። የከተማው አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነፃ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። ነፃ አውቶቡስ ሰርቪስ ያገኙ ያልንበት ያው በፍትሃዊነት ካለችን የማካፈል ጉዳይ ነው። ይሄንና ይሄን የመሳሰሉ እርምጃዎችን መውሰድ ችለናል። ይሄ ብቻ ስለማይበቃ ከዚህ አንፃር ከጥቅማ ጥቅም ፓኬጅ አንፃር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። መረዳት ያለባችሁ እስከዛ ድረስ ያደረግን የመጣ ነው ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍትሃዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። በትምህርቱ ዘርፍ እየተመዘገቡ ያሉ ውጤቶችን ለማስቀጠል እንዲሁም የሚታዩ ተግዳሮቶችን ለመፍታትና ጥያቄዎችን ለመመለስ የጋራ ኃላፊነትን በትብብር ለመወጣት ከመግባባት ላይ በመድረስም ውይይቱ ተጠናቋል።